ሰላም እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ቀለል ባለ መንገድ ጥቅል ጎመን እንሰራለን ማለት ነው። እዚህ ጋር አንድ ጥቅል ጎመን በረዣዥሙ ከትፌ አጠፍኩት። እዚህ ጋር አንድ ካሮት በረዣዥሙ ከተፍኩኝ። እንደምታዩት ሁሉንም በረዣዥሙ ነው ከተፍኩት። ሽንኩርትም አንድ ሁለትም ነጭ ሽንኩርት አዘጋጅቻለሁ ማለት ነው። አንድ ድንች በወፋፍራሙ ከትፌ አዘጋጅቼዋለሁኝ እዚህ ጋር። እናንተ ግን በምትፈልጉት አይነት መክተፍ ትችላላችሁ። እኔ ሁሉንም መከታተፍኩት በረዣዥሙ ነው። እንደዚህ አድርጌ አዘጋጅቻለሁኝ። ድስቱ ላይ ሌላ ጊዜ ዘይት ነበረ ማገለው፣ ግን ዝም ብዬ ዛሬ ሽንኩርት ነው የጨመርኩት። እናንተ እንደምትፈልጉት ማረግ ትችላላችሁ። ከፈለጋችሁ ዘይቱን ጋር ላርጉት፣ እሱ ይሻላል ብዬ አስባለሁ። እንግዲህ ዛሬ እኔም እንዳሰብኩ አላቅም። ጋር ሽንኩርቴን ጨመርኩ፣ በላይ ላይ ዘይት ጨመርኩኝ። እንደምትፈልጉት መጠን ዘይት መጨመር ትችላላችሁ። እኔ ግን ትንሽ አብዝቻለሁ ዛሬ። አንድ ካሮት በረዣዥም ክትፍ ያዘጋጀው ነበረ ጨመርኩኝ አንድ ላይ ማለት ነው። ለአንድ ለ3 ደቂቃ እንደዚህ አድርጌ ከድኜ ተዋዋለሁኝ ትንሽ እንዲበስልልኝ። ከዛ እርድ ጨመርኩኝ ማለት ነው። እናንተ ግን የምትፈልጉትን አክል እርድ መጠን፣ በጣም ቢጫ እንዲሆን ከፈለጋችሁ ትንሽ ጨመር አድርጎ፣ እኔ ብዙም ቢጫ እንዲሆን አልፈልግም። ትንሽ የጨመርኩት አንድ ሻይ ማንኪያ የማይሆን ነገር እና እዚህ ጋር አንድ ሻይ ማንኪያ የሚያክል ነጭ ሽንኩርት ጨመርኩኝ ማለት ነው። 2 ፍሬ ነው። ከዛ ትንሽ ሽንኩርቱ ከተቁላላለኝ በኋላ ያዘጋጀሁትን ጥቅል ጎመን እንጨምራለን ማለት ነው። ለመጨመር አልተመቸኝም፣ በአንድ እጄ ስልክ ስላለ እንግዲህ እንደዚህ አድርገን ጨምረናል ማለት ነው። ከዛ ትንሽዬ ወረዳ አለልኝ እዚህ ጋር። ድስቱ ጠቦኛል፣ ጠባብ ድስት ነው እንግዲህ እያበሰልኩ ያለሁት እና ለማማሰል በጭራሽ አልተመቸኝም ነበር፣ ግን ትንሽ ሲበስል ዝቅ ስለሚል እና እዚህ ጋር ያዘጋጀሁትን ድንች ጨመርኩኝ ማለት ነው። አንድ ላይ እናማስለዋለናል። አልተመቸኝም ለማማሰል። እዚህ ጨው እንጨምራለን ማለት ነው። እዚህ ጋር ጨው ጨመርኩኝ። ከድኜ ተውኩት ለአንድ ለ15 ደቂቃ ማለት ነው። ግን ከድናችሁ እንዳታው እያያችሁ ማለት በቃ እያማሰላችሁ ለአንድ 15 ደቂቃ ከተዋችሁት በኋላ ይበስላል። እዚህ ጋር ቃሪያ የማቃጥለው የለኝም፣ ግን ይሄ ዝም ብሎ ቃሪያ ነው። እሱን ጨመርኩኝ እና ትንሽ ከድኜ ተውኩት። ሁሉም ነገር በስራ በስሏል ማለት ነው። ድንቹም ካሮቱም እና መጨረሻ ላይ ይሄንን መስለዋል። እንግዲህ እንጀራ የለንም፣ በዳቦ እንበላለን። ላይክ፣ ሰብስክራይብ፣ ሼር አድርጉልኝ። እንግዲህ አበረታቱኝ፣ ጀማሪ ነኝ።